ባልሆነ መልክ የሚያዩ ሰዎች የሚያዩት እዛ ጋር እይታቸው አንድ የተመታ ነገር የሚያዩት እግዚአብሔር አብ ምን አይነት ጨካኝ ነው ልጁን ሰዋልኝ ያለው። ከእንደገና ደግሞ አብርሃም ምን አይነት ጨካኝ ነው ልጅ ብሮ የዘላለምን መስዋዕትነት እያሳየን ያለው ያነገር የሰው ልጅ በፈቃደኝነት የሚድንበትን መንገድ ያሳየን። ሃሌሉያ። መስዋዕት አይጠበቅባቸው የሰው ልጆች መጨከን ብቻ እንጂ እግዚአብሔር አስቀድሞ አዘጋጅተዋል። ጋይስ ክብር ለኢየሱስ። ይሄን ነው እግዚአብሔር የሚፈልገው። ጀግና አሁን አብርሃም ጀግና መጫወት ይችላል። ከዛ ጊዜ ጀምሮ ተሰብሮ ነው የሚቀረው። ምን እንደሚባል ታውቃለህ? ስሙ ራሱ ብሩክ ያ የእግዚአብሔር ወዳጅ ተብሎ ነው የተጠራው። ጨካኝ ተብሎ አልተጠራም። ወዳጅ ነው። ለካ ጨካኔው ፍቅሩን ነው የሚያሳየው። አሁን እኛ ሂሮ የምንጫወተው ሚራክል ሲደረግልን ነው። ይገርማል ብሩክ አይደል? 10 ያለን የምናወራው እኔን መጥቼ እግዚአብሔር እንዲህ ተአምር አደረገልኝ፣ ከካንሰር ተፈወስን፣ እባብ ወጣ ምናምን፣ ዝሆን ካፌ ወጣ ምናምን እያለን የምናወራበት ያን ሚራክል እኮ ነው አለ አይደል? የምናወራቸው እግዚአብሔር በህይወታችን ያደረገው ሊሰብረን ሲፈልግ ግን እሱን ትተህ ወደ መስዋዕትነትና ስብከትህን እቀይረዋለሁ። ለሚቼንጅ አሁን ጀግና ነው። ምክንያቱም ሰው ሁሉ ሲያይ ምንድን የሚለው የብሩክ ቤት የተአምር ቤት ነው ተብሎ ነው የሚሰበከው። የአብርሃም ቤት የተአምር ቤት ነው፣ ባረጀ በ100 ዓመቱ ልጅ ተሰጠው የሚል ስብከት ይሰበካል። አንተን እንጂ የሚያደምቀው አብርሃምን እንጂ የሚያደምቀው አይደል? እግዚአብሔርን አያደምቀው። እግዚአብሔር የሚደምቀው በክርስቶስ ኢየሱስ ሞትና ትንሣኤ ብቻ። እሱ ደግሞ በእኛ መስዋዕት ነው የሚሆን። ሚራክል አይደለም፣ እሱ ርኅራኄ ነው፣ ጭካኔ ነው። ጌታው ጸጋ ስጠን፣ ጌታው ጸጋ ስጠን፣ በኢየሱስ ስም ጌታው ጸጋ ስጠን። ሆሊ ኔም ኦፍ ጂሰስ ጌታው ጸጋ ስጠን፣ በጌታ በኢየሱስ ስም ስጠን፣ ጸጋ ስጠን፣ ጸጋ ስጠን። አሜን የምንልበት ጸጋ ስጠን። ጌታው እለምንሃለሁ በኢየሱስ እለምንሃለሁ በኢየሱስ። ከኔ ማጅን ሙቪ እምቢ ማለት አቅቶናልኛ። ሙቪ እኮ ነው ብላችሁ መጠጥ፣ ሴት፣ ወንድ አልሆነ ቦታ መዋል፣ ስልክ በጣም እኮ አይገርምም? አሁን ከዚህ ቃል አንጻር ምንድን ነው የምትለው ብሩክ? እውነቴን ነው የምልህ። እሑድ ቀን ጌታ በቃ አምልኩኝ ማለቱ ማይ ጋድ አያቅለሸልሽም? ከዚህ ልኬት አንጻር አስራት መባህን የሆነ አገር ሄደ ሰው በጣም የሚያሳዝነውን ነገር አንድን ሰው ሄደ ይቅር ማለት ሶሪ በቃ ሻጥፍቻ ፕራይድ ኢጎ ይስሐቆቻችን እኮ የኛ የተመቱ ናቸው። የተመቱ በብርድ ሰዓት ቸርች ሜድ ሌሊት ላይ ተነስቶ መጸለይ የኛ ይስሐቆች። ጌታን ፈጽሞ መከተል፣ ፉል ታይማችንን ለጌታ መስጠት፣ አገር ሙሉ ጊዜያችንን ለጌታ መስጠት። ይው እስቲ እንትናችንን የኢሳቆቻችንን ብታይ በጣም የሆነ አሁን አንዳንዱ በሆነ በመንፈስ ይቆማል። አንዳንዶች ልብስ ስጡ ብሏቸው ጌታ ለሆነ ሰው ልብስ ስጡ ብሏቸው ጌታ ወይ ምናምን ቆዳ የሚመስላቸው ሰዎች ማለት አብሯቸው የተሰፋ ጌታ ልብስ እንኳን ስጡ ያለንን ነገር እንኳን እግዚአብሔር ታረቁ። በጣም ሲበብ ትዳርን አትፍታ፣ ሚስትን አትፍታ፣ ባልሽን አትፍቻ፣ ይህንን የወደድሽውን ወንድ ይህን የወደድከውን ወንድ አቁም፣ ካላመነ ጋር አትይተው፣ በቃ ከወንድ ጋር አትተኛ፣ ወንድ ከሆነ ወንድ አተው ምናምን። የእኛ ይስሐቆቻችን የተያዝንበት ነገር በጣም ከይስሐቅ ከአብርሃም አንጻር ሲነሳ በጣም ግን የሚገርምህ ነገር አብርሃም ያየውን በግ ነው ግን ምናየው ደግሎሪ እኮ አሁን እግዚአብሔር እዚህ እያወራን ያለ ነው። ተው ከሚለን ነገር አንጻር ስንተው ሴም ሳይድ ሴም ግሎሪ ሴም ክራይስት እኮ ነው የምናየው ኤግዛክት። ምክንያቱም የመስዋዕትህ መጠን አይደለም እግዚአብሔር የሚያየው የልብህን ጭካኔ እንጂ። ሲምፕል እሑድና ቅዳሜ ተው ሰዋል ለኔ ለአገልግሎት በሳምንት 2 ቀን እግዚአብሔር እያለን ያለ
ሰው ዲሳይፕል አድርግልኝ የሚላችሁ ሰዎች፣ በቃ ጌታ አስተምሩልኝ በሳምንት አንዴ። ወንጌል ስርጭት ውጡ ያላችሁ ሰዎች፣ ውጣና ወንጌል ስበክ አደባባይ ላይ ያላችሁ ሰዎች፣ ሂድና ቤተ ክርስቲያን ተማር ያላችሁ ሰዎች፣ ዳሳ ያቁን ይሳቅ አገልግለኝ አለ። ካለህ ጊዜያቶች ለእኔ ስጠን ያለን የአብርሃም የይስሐቅ ያዕቆብ አምላክ ስሉስ አምላክ እግዚአብሔር ፕራይዶቻችሁ፣ አንዳንዶቻችሁ ኩራቶቻችሁ፣ የአንተ ይስሐቅ እሱ፣ አንዳንዶቻችን ይስሐቆች ኩራቶቻችን፣ ክላሴን አልጠብቅም ምንለው ነገር ጌታ ሂዱና ሆምለስ ጋር ጎዳና ተዳዳሪዎች ጋር አሳልፉ ሲላቸው አይመጥነኝም ምትሉ ብሔርተኝነት ነው የእናንተ ይስሐቅ። አንዳንዶች ከእንትና ጋር አልውልም አሜን አሜን። ልዑል ይረዳናል። አሜን። ቃለ ሕይወት ያሰማለን ትላለህ። አሜን። ብሩክ የምትለዋል ይከብዳል። ሰውሃ ደግሞ ባለህበት ሳል እንደ ቅድሙ ቁጭ ብሎ መሳቅና ማገልገል ደግሞ ሌላ ከባድ ነገር ነው። የምናልፍበት ነገር ከባድ ነው። አልዬ ግን በኋላ በጉን ማየቱ ወርዜ ነው አይደለ? ይበልጣል። እና ምን እላለሁ አልዬ ባስተማርከው ነገር ላይ ጸጋውን ያብዛልን። ቅዱስ ወዳወንት ገብቼ በደንብ እንድጸልይ ጌታ ይርዳኝ። በጣም ሶ ታቺንግ በጣም ስልክን ላለማቆም ብለህ ካቆምክ በኋላ ደግሞ የይስሐቅን ያህል አንድ አይነት በግ ማየታችን በጣም ነው የሚያሳዝነው። አንድ አይነት የተሰዋ አንድ አይነት ነገር ከይስሐቅ ፕላስ ደግሞ ኃጢአት ለሆነ ነገር የምንሰዋው እኮ ኃጢአት አይጠቅመንም፣ በኋላ የምንቆጭበት ነው፣ ጊዜያችንን የበላ ነገር ነው። ግን ዋናውን ቤተሰብህን፣ ኑሮህን፣ ህይወትህን፣ ልጅህን፣ ገንዘብህን ምናምን ስሰዋ ግን ፔንፉል በጣም በምታልፍበት መንገድ ለአንተ በምናልፍበት ነገር ለእኔ ለአገልጋዮች ፔንፉል። ግን የበጉን ውበት አስቀድመን በቃሉ ገልጦልን ስላየ ነው እንዴት ደስ እንደሚል እርግጠኛ ነኝ። እንዴት ደስ እንደሚል እርግጠኛ ነኝ። ከዛ በኋላ በጉን እኮ እንበለዋለን አይደለ? አይተነው አንተው ይታረዳል ያበቃ እና ስንበለው እንዴት አይነት ውበት እንደሚሰጠን ለብዙዎች የሚተርፍ ነገር አይደለ? ጌታ ይረዳናል፣ እንተርፋለን ለብዙዎች። ተባረክልኝ።